ሰላም በላቸው እስቲ ካሜራ እኮ ይዣለሁ። ሰላም በላቸው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ። አረ ሁሌም ደህና ውልልን። ግን ይሄ ደስታ ይሄን ቤተሰብ ይውት እስኪ ደስ አይልም? ይሄ ቤተሰብ ቢፈርስ አረ ተው። ሰው እኮ ለኮሪደር ልማት እኮ ያለቅሳል እኮ። እንዴት ሱቅ የፈረሰ ብሎ ጣራና ግድግዳ ወይም ብሎኬት ሲፈርስ እኮ ሰው በጣም ይላል እኮ። ሰው እኮ ሰላማዊ ሰልፍ ይወጣል እኮ። ለዚህ ቤተሰብ ሰላማዊ ሰልፍ ብንወጣ ያንስበታል። ብንል ዳውን እያለ የምሬን እኮ ነው። ደስ አይልም? ይሄ ቤተሰብ ነገ እንደገና 2-3 ልጅ ተወልዶበት አብርሃም በዚህ ቤተሰብ ውስጥ የልጅ ልጅ ሲያይበት ሩታም የልጅ ልጅ አይታ አያስ ሲሆኑበት ማየት አያስደስትም? እግዚአብሔር እድሜና ጤና ሰጥቶን ከከረምንና ከቆየን የማንቆጭበት ውሳኔ እንደወሰንን አምነን ቢያንስ በእነሱ የተነሳ እግዚአብሔር እናመሰግናለን። እንኳንም እንዲፋቱ አልደገፍኩ፣ እንኳንም እነሱ ስለተጣሉ ወይም ከኤርሜላ ጋር ስለተለያየ እንኳንም አልተቃወምኩኝ። ምክንያቱም ፍሬ አለዋ። ለዛ ነው ተው እምላችሁ። በደንብ ሪላክስ እናደርጋለን አይደል? ወይ ፈጣሪ እንደ አዲስ መሽኮር ነው ጀመርክ። እና እንግዲህ እንደነገርኩት ነው በጣም ብዙ ደስተኛ ነው። በነገር ላይ እኔ እናንተ ሰላም በመፍጠራችን ያ በጣም ደስተኞች ነው። እንዴት ነው ያለፈውን ነገር አንተም ረስተህ እኔም ረስቼ አብረን ስለሆንን በጣም ብዙ ሰው ደስተኛ ነውና እኔ ግን አብርሃም አይጸጸትም ብላችሁ ነው የምታስቡት? ይህን የመሰለ ቤተሰብ በመቶ እነዛን የማይረቡ ቃላቶችን በመናገሩ የማይደብረው የማይጸጸት ነው የሚመስላችሁ? ሙዱ ማይረበሽ ነው የሚመስላችሁ? በነገራችን ላይ አይዶን ነው ማለት አላቅም እኔ እንዴት እንደምታስቡት እናንተ። ወደ ሩታ ከምመለስ ሞቴን እመርጣለሁ አይነት ንግግሮች አብርሃም ሲያስታውሷቸው ወይ ደግሞ ሳያቸው እነዛን ቪዲዮዎች ምን አይነት ስሜት ሊሰማው ይችላል? ሰው አይደለ እንዴ? ምን ነው አይጸጸትም አላችሁ እናንተ? ምን ነው አብርሃም ልቡ